መጽሐፈ ምሳሌ ምዕራፍ 5 ከዝሙት ስለመራቅ። ልጄ ሆይ ጥበቤን ተመልከት፣ ጆሮህም ወደ ቃሌ ያድምጥ። መልካም ሐሳብን ትጠብቅ ዘንድ በከንፈሮቼ የማዝህን እወቅ። ከአመንዝራ ሴት ከንፈር ማር ይንጠባጠባልና ወደ አመንዝራ ሴት አትመልከት። ለጊዜው ጉሮሮውን ያጣፍጣል፣ ፍጻሜው ግን እንደ ሐሞት የመረረ ነው። ሁለት አፍ ካለው ሰይፍ ይልቅም የተሳለ ነው። እግሮቿም ወደ ስንፍና ይወርዳሉ፣ አረማመዷም ወደ ሞትና ወደ ሲኦል ያደርሳል። ፍለጋዋ ከኃጢአት ቦታ አይርቅም፣ በሕይወት መንገድም አትሄድም። መሮጫዋ ሰንከልካላ ነው፣ የሚታወቅም አይደለም። አሁንም ልጄ ሆይ ስማኝ፣ ቃሌንም የተናቀ አታድርግ። መንገድህን ከእርሷ አርቅ፣ ወደ ቤቷም ደጅ አትቅረብ። ሕይወትህን ለሌላ እንዳትሰጥ፣ ንብረትህንም ምሕረት ለሌላቸው። ባዕዳን በሀብትህ እንዳይጠግቡ፣ የድካምህም ፍሬ በባዕድ ሰው ቤት እንዳይገባ። ሰውነትህ በደከመ ጊዜ ኋላ ትጸጸታለህ፣ እንዲህም ትላለህ፣ እንዴት ትምህርትን ጠላሁ! ልቤም ከተግሣጽ እንዴት ራቀ! የአስተማሪዎቼንም ቃል አልሰማሁም፣ ጆሮዎቼንም ወደ አስተማሪዎቼ አላዘነበልኩም። በማኅበርና በጉባኤ መካከል ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ። ከማድጋህ ውሃ ከምንጭህም የሚፈልቀውን ውሃ ጠጣ። ከምንጮችህ ውኆች ወደ ሜዳ አይፍሰሱ፣ ውሃዎችም ወደ አደባባዮች አይሂዱ። ለአንተ ብቻ ይሁኑ፣ ከአንተ ጋር ላሉ እንግዶችም አይሁኑ። የውሃ ምንጭህ ለአንተ ይሁንልህ፣ ከልጅነት ሚስት ጋር ደስ ይበልህ። በዋሊያና በውርንጭላ ፍቅር ከሚስት ጋር ተፋቀር። የፍቅሯ ሞገስ ያርካ፣ ለአንተ ትሁንህ፣ ሁልጊዜም ካንተ ጋር ትኑር። በዚች ፍቅር ስትፋቀር ብዙ ትሆናለህ። ልጄ ሆይ ከሌላይቱ ሴት ጋር አትኑር፣ የአንተ ወዳልሆነችውም እጅህን አትዘርጋ። የሰው መንገድ በእግዚአብሔር ዓይኖች ፊት ነውና አካሄዱንም ሁሉ እርሱ ይመለከታልና። ኃጢአት ሰውን ያጠምዳል፣ ሁሉም በኃጢአቱ ልባብ ይታሰራል። እርሱ ከሰነፎች ጋር ይሞታል፣ ከስንፍናውም ብዛት የተነሳ ሕይወቱ ይጣላል፣ ስለ ስንፍናውም ይጠፋል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን።